ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ እንደተለመደው አንድ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው አንድ ሴት ልጅ ወይም ሚስት ማሟላት ያለባት የወንድ መሰረታዊ ፍላጎት ምንድነው የሚለውን ነው። ሴቶች ይህንን ነገር ካወቃችሁ በኋላ ትዳራችሁን ቀጥ አድርጋችሁ እንድትመሩ ለባላችሁ ጥሩ አመለካከት ጥሩ አስተያየት እንዲኖራችሁና በባላችሁ ተፈቃሪ ተወዳጅ እንድትሆኑ ያደርጋችኋል። ወንዶችም ደግሞ ይህንን ብታዳምጡት ለናንተ የምትሆናችሁ ሴት ማናት ወይንም ደግሞ ሚስት የምታደርጓት ሴት ምን አይነት ናት፣ ለናንተ ምን ማሟላት አለባት የሚለውን ነገር ትረዳላችሁ። አግብታችሁም ከሆነ ደግሞ ያገባችሁ ወንዶች እንደዚህ አይነት ሚስት ካለቻችሁ እሷን በክብር እንድትይዟት እንዳትለቋትና ትዳራችሁን በአግባቡ እንድትመሩ ያደርጋችኋል ማለት ነው። ስለዚህ የመጀመሪያውና አንደኛው ያክብሮትና ያድናቆት ፍላጎት ሊኖራት ይገባል። ባሏን ልታከብረው ልታደንቀው በሚሰራው ስራ ይህን አድርጓል እያለች ከፍ ከፍ ልታደርገውና ልትነግረው ይገባል። በራስ መተማመን እንዲኖረው ችሎታውን ታስታውሰዋለች። ይህን ያህል ችሎታ አለህ፣ እንደዚህን አንተ ማድረግ ትችላለህ ምናምን እያለች በባሏ ላይ ደግሞ ትኮራለች። የኔ ባል እንደዚህ ነው፣ ይህን ያደረገ ነው፣ ወደፊትም ይህን ያደርጋል፣ ችሎታ አለው፣ አቅም አለው እያለች እሱን ከፍ ከፍ የምታደርገው ከሆነ ወደፊት ላለው ለሱ አቅም ትሆነዋለች ማለት ነው። ሁለተኛው ለወሲብ እርካታ ያላት ፍላጎት ነው። ለእርሱ በጣም የወሲብ አጋር ትሆናለች። የሚፈልገውን ነገር ትሰጠዋለች ወይንም ደግሞ ታደርጋለች ማለት ነው። ወሲብ ላይ የሱ ፍላጎት ታሟላለች። ምክንያቱም እሱ ወሲብ ሲፈልግ እሱ አልፈልግም ምትል ከሆነ ትዳራቸው አደጋ ላይ ይወርቃል ማለት ነው። ስለዚህ ለሱ በጣም የተሻለች የወሲብ አጋር ልትሆነው ይገባል ማለት ነው። በወሲብ አማካኝነት የሚፈልገውን ደስታ እንድትሰጠው የምታደርግ ሴት ከሆነች እሷ ከምንም በላይ ተወዳጅ ትሆናለች በባሏ ዘንድ ማለት ነው። ስለዚህ የሚያረካና የሚያስደስት የወሲብ አጋር ወይንም ደግሞ የሚያረካና የወሲብ ፍላጎት የምታሟላ መሆን አለባት ማለት ነው። ሶስተኛው የቤት ድጋፍ ፍላጎት ነው። የሰላም የጸጥታና የመሸሸጊያ ድባብ የምታቀርብለት ቤቷን የምትሰራ ከዋለ ውሎ ሲመጣ ደክሞት ከስራ ሲመጣ ጽድት ያለ ቤት ሰላም ያለው ለሱ መሸሸጊያ የሚሆን ማረፊያ የሚሆን አእምሮውን የሚያድስበት ቤት የሚሆን የምታደርግ ማለት ነው። በነገር የምትጠብቅ ወይንም ደግሞ ቤቱ እንዳልሆነ ሆኖ የሚያስጠላው ምነው ባልመጣሁ በቃ ከዚህ ቤት ባልመጣ ይሻለኛል እንዲል የማታደርግ። ምክንያቱም አንዳንድ ሴት በነገርም ልትጠብቀው ትችላለች ወይንም ደግሞ ቤቱንም ሳታዘጋጀው እሷን በሰላም ሳትጠብቀው በነገር እየጮኸችም ይሆናል ወይንም እየሳደበች ወይንም እየገለመጠች ጥሩ ፊት ሳትሰጠው ቤቱ እንዲያስጠላው የምታደርግ ሴት አለችና እንደዛ ሳይሆን ግን እሱ ደክሞት ከስራ በቃ እንዳለ ራሱን ሲያዞር ውሎ መጥቶ የሚያርፍበት አእምሮውን የሚያድስበት ሰላም ያለው ጸጥ ያለ ለሱ የሚመች በቃ ድባቡ የተሞላ ቤት ይዛ ትጠብቀዋለች ማለት ነው። ልጆቿን እንደገና ትንከባከብለታለች። ቤቷን በቤት ውስጥ ያለን ነገር ትቆጣጠርለታለች። ቤቱን ማኔጅ ታደርግለታለች። ስለዚህ እንደዚች አይነት ሚስት ያለው ባል እድለኛ ነው ማለት ነው። የሌላችሁም ደግሞ መጸለይ ነው እንዲሰጣችሁ። ስለዚህ ይህን የምታደርግ ሴት ከምንም በላይ የተወደደች ናትና የወንዱን መሰረታዊ ፍላጎት ያሟላች ናት ማለት ነው። አራተኛው ለውበቷ ያላት ፍላጎት ነው። ውጫዊና ውስጣዊ ውበት ሊኖራት ይችላል። ውጫዊውም ባሏ ከውጭ ሲመጣ ለባብሳ ሸክ ብላ እሱን ስሜታዊ የሚያደርግ ነገር እሱን የሚያስደስት ልብስ ለብሳ ራሷን ጸዳ አድርጋ ንጽህናዋን ጠብቃ ተኳኩላ ተሽሞንሙና የምትጠብቀው ከሆነ ከምንም በላይ ውጫዊ ውበቷን ትጠብቃለች፣ ይወዳታል ማለት ነው። ውስጣዊ ውበቷ ምንድነው? ገና ሲመጣ ለሱ ያላት ትህትና፣ ለሱ ያላት አክብሮት፣ ለሱ ያላት አዘኔታ
ሲመጣ ልብሱን ተቀብላ ጃኬቱን አውልቃ እግሩን አጥባም ሊሆን ይችላል እዚህ ጋር ተቀመጥ ብላ መቀመጫውን አስተካክላ ብዙ ነገሮች በቃ ለሱ ያላት አክብሮት አዘኔታ እሱ ነገር ውስጣዊ ውበት ሊሆን ይችላል ወይም ሌሎች አስተሳሰቦችም ሊሆን ይችላሉ። ስለዚህ ይሄንን የምታደርግ ሴት ወይንም ሚስት ከምንም በላይ አስፈላጊ ናትና የወንዱ መሰረታዊ ፍላጎት ያሟላች ናት ማለት ነው። አምስተኛው የህይወት ጓደኛ ትሆናለች። በተለያዩ ነገሮች እሱ የሚፈልገውን ነገር ትፈልጋለች። እሱ የሚፈልገውን ነገር ከባለቤቷ ጎን ትሆናለች። ከባለቤቷ ጋር የራስ ፍላጎት ታከብርለታለች። የራሱን ፍላጎት ታከብርለታለች። የሚያስበውን ሁሉ ትደግፈዋለች። የኔም ሐሳብ ነው ብላ የቅርብ ጓደኛ ሆና ህይወቱን እንዲመራ ታደርገዋለች ማለት ነው። ስለዚህ በጣም ከሚወዳቸው ተግባራት ጋር ደጋግማ ትዛመዳለችና የጋራዋ ታደርገዋለች ማለት ነው። በሐሳቡ ትስማማለች። በሐሳቡ፣ በስራው፣ በሁሉም ነገር የጋራ አድርጋ ለዛ ነገር ትኩረት ትሰጠዋለች ማለት ነው። ስለዚህ እንደዚህ አይነት ሚስት ያለህ ወንድ እንዳለቃት፣ ምክንያቱም ይቺ በጣም አስፈላጊ ናትና ከዚህ በላይ ሚስት አይገኝምና ማለት ነው። በአግባቡ አክብርሃት፣ አንተም ወድሃት ለሷ ያለህን አክብሮት እየነገርካት አንተም ልክ እንደሷ እያሰብክላት የተለያዩ ነገሮችን እያደረክ በሰላም ትዳርህን ትመራለህ ማለት ነው። ሴቶችም ደግሞ እንደዚህ አይነት ሴት ለመሆን እናንተም መጣር አለባችሁ። ለምን ባሎቻችሁ እንዲያከብሯችሁ እንዲወዷችሁና ትዳራችሁ ቀጥ ብሎ በሰላም እንዲኖር ልጆቻችሁን በእንክብካቤ እንድታሳድጉ ልጆቻችሁን በሰላም ከናንተ ትምህርት እንዳገኙ የምታደርጉት ምንድነው? በዚህች አይነት ሴት ፍላጎቱን የምታሟላ ሴትና ትዳሯን የምትመራ ሴት መሆን መቻል አለባችሁ ማለት ነው። ለዛሬው ይዤላችሁ የመጣሁት ይሄንን ነበር። ቪዲዮ ከተመቻችሁ ሌላ ሰው ቢሰማው ይማርበታል ብላችሁ የምታስቡ ከሆነ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ